ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ያው በገባውላችሁ ቃል መሰረት ዛሬም በአዲስ ቪዲዮ መጥቻለሁ። ላይክ ሰብስክራይብ እንዳትረሱ፣ ሼር ለሁሉም ይድረስ። ይህ ቪዲዮ ይጠቅማችኋል ብዬ ያሰብኩት ነው ወደ እናንተ ይዤ እየመጣሁ። መቼስ እኔ የሚጠቅማችሁ ነገር ብቻ ነው ይዤ የሚመጣ፣ ዝም ብዬ አይደለም የሚመጣ። ይጠቅማችኋል። በቀደምም ያው በሰራሁት ቪዲዮ ቁጥሩን አስቀምጣለሁ ብያለሁ። የዋትስአፕ ቁጥር ይሁንና ይኸው ጽፌ በደንብ ይታያል። እንደም ከስር መልጻፍኩኝም ይሄው በፖስቴሩ ላይ አለ። እሱን ተጠቀሙት። በዋትስአፕ አስገባት፣ ልጅቷን አናግሯት። መቼም አናግሯት። በቃ ሪያዲ ከሆናችሁ ይሄን እላችኋለሁ። ቁጥሩን አስቀምጫለሁ፣ የኢትዮጵያንም አስቀምጫለሁ፣ ሁለቱንም። ከዛ ምን ላካውንም እዚህ የምትቀበሉት በቃ በዛ መሰረት ቀጥያለሁ። ደግሞ እንደገና ዛሬም የአዲስ ኮሜንት አለ። በኮሜንት አጨናንቃችሁኛል። ባለፈ በሲሊንደርና በጋዝ ዙሪያ የሰራሁት ቪዲዮ ላይ ብዙ ጥያቄ ጠይቃችሁኛል። እንግዲህ አንድ ልጀምር አሁንም ቢሆን ጋዙ በጣም አሪፍ ነው። እኔ 4000 ብር ነው የሞላሁት፣ ግን አሁንም አለ እስከ 7 ወር አያልቅም። አዎ ትክክል ነው። ይሄ ነገር ትክክል ነው። ሌላ ጥያቄም አለ። ደስዬ ምን ነው ጋዙ እኮ በጣም ውድ ነው፣ ማብራቱ አይሻልሽም ወይ? ማሻሉን አውቃለሁ እኮ ማሻሉን እያወኩ ነው። ጋዝ ብቻ ሊጠቀም አይደለም እኔ የገዛሁት። ታስተውሳላችሁ? ባለፈ ምን በደንብ አብራርቻለሁ። ጋዝ ለምሳሌ ማብራት ስትጠቀሙ ማብራቱ ይሄዳል አይደለም እንዴ? አሁን ልጅ ትምህርት ቤት ስትልኩ ምን ስትሆኑ ጋዝ ሲኖራችሁ ማለት ነው ማብራቱ 10 ቢሄድም በዛች አየር ላይ ታደርሳላችሁ። ጋዝ ሁሉ ጊዜ ልትጠቀሚ አይደለም እኮ 4 እና 5 ሺህ ብር የምትወይ በካለ አመትም ሊደርስ ይችላል። ተጠባባቂ ነው። ኦኬ፣ ለዛ ነው። ስለዚህ አትጨናነቂ። ለመግዛት ካሰብሽም ለማለት ፈልጌ ነው። ሌላ ማነበራ ገጹን ሲሊንደሩን ከዛ ይዘን ብንመጣስ? አይ ጋዙ ውድ ነው ብላችኋል። ከዛ ይዞ መምጣት አይቻልም። እኔ ከዚህም በፊት ብዙ ጥራት አድርጌለሁ ከዛ እቃ ለማምጣት። ለምሳሌ የእንትን ማሽን ሁሉ ሊያመጣ ጥራት አድርጌለሁ፣ የልብስ ማሽን። ለምን ከዛ የመጣ እቃና አሁን እዚህ እንትኖቹ ብሬከር አለ የሚሰኩት አለ አይደል? የሚሰኩት ላይገናኙ ይችላል ተብዬ ብዙ ጥራት አድርጌያለሁ። ለምን አንዴ ካንሰል አድርጌ ለማምጣት ብዙ እቃ ስለሚፈቀድልኝ ብዙ ጥራት አድርጌያለሁ። ከዛ ይዞ መምጣት ከባድ ነው። በቃ የዚህ ሀገር ከሆነ የዚህ ሀገር ነው ከማብራቱን ጋር የሚስማማ። ስለዚህ ለማምጣት አሰባችሁ ልጆች እንዳታመጪ። ያው ቢያመጣ ምን ችግር አለ ብለሻል። እሺ የኔ ጀግና አንደኛ ብዬሻለሁ ደስዬ። በቃ አመሰግናለሁ ደስዬ። እንኳን ደህና መጣሽ። በጣም ምርጥ ነው። ዋጋው በጣም ጥሩ ነው። ለወደፊት እኛ ምን እንገዛለን። ሳንዬ በጣም ነው የሚያመሰግነሽ። ትገዛላችሁ፣ ችግር የለም። እኔም በጣም ነው የሚያመሰግናችሁ። ሳናይ ተገኝ ቪዲዮን በጣም ስለምትከታተይ ሼር ስለምታደርጊ በጣም ነው የሚያመሰግንሽ እኔ ቆንጆ። እሺ በቃ እሺ፣ ምንም ችግር የለም። ስለዚህ እኔ ምንድነው የምላችሁ ይሄ በጣም ጠቃሚ እቃ ነው ለማለት ፈልጌ ነው። ትንሽ ቪዲዮ ቪዥዋል ምንም አይደለም። ያ ድምጼ ከደረሳችሁ በጣም በቂ ነው፣ ምርጥ ነው። በጣም ነው የምወዳችሁ። ስለዚህ በቃ ይሄ ነው እንግዲህ ዛሬ የዚህ ኮሜንቱ ይሄን ይመስላል እንግዲህ። ያው ከየት ነው የገዘሽው? እኔ ያለሁት ሻሸመኔ ነኝ። እኔ የገዛሁት ከአቦስቶ ነው። አቦስቶ በቃ ብዙ እቃ አለበት ነው። በጣም ደንበኞቼ ናቸው። ከዚህ በፊት ማሽን ገዝቻለሁ፣ ፍሪጅ ገዝቻለሁ፣ ብዙ እቃዎችን ገዝቻለሁ። ሻሸመኔ ያላችሁ ልጆች እኔን ኮንታክት አድርጉ። በእውነት በምንም ነገር እኔ እተባበርላችኋለሁ። በሚገዛ ነገር ላይ በምንም ነገር እኔ እተባበራለሁ። ከቤተሰብ ጋር ኮንታክት ስታደርጉኝ ማንኛውም ነገር እኔ እተባበራለሁ። ከሻሸመኔ ውጪ ብትሆኑ በቃ እንደዛ እንልሻለሁ። ሻሸመኔ ነኝ ያለሁት። አዎ ደስዬ አስተዋይ እኔ ቆንጆ። ከሳውዲ አታምጡ። አሁን ኮሜንቱ በጣም ነው ከአቅም በላይ ነው። ብዙ ኮሜንት እያነበብኩ ነው። ከዛ ምንም እቃ እንዳታመጡ በእውነት ምንም። በቃ የተሰጣችሁ ስጦታ ካለ ያምጡ። እኔ እሱ ነው የምመክራችሁ። የተሰጣ ስጦታ ካለ ያምጡ። የተሰጣች ስጦታ ጠቅጥቀሽ በአሁኑ መስመር ላኪ። በቃ ዘና ፈታ ብለሽ በቃ እኔ እንደዛ ነው የምለው። የተሰጣ ስጦታዎችን በዛ ላኩ። ምንም ችግር የለም። እንደዛ ነው እላችኋለሁ። እንግዲህ ያ ኮሜንቱን እኔን መልሻችኋለሁ። በጣም ደስ የሚል ቆይታ ነው። በጣም ነው የሚያመሰግናችሁ ለሚሰጡት አስተያየት ሁሉ። ደስዬ
ደስዬ በርቺ፣ ደስዬ በረታው ነው። አበረታቱኝ ብቻ እሺ። አብረት ደስዬ ደምረኝ። ኧረ እኔ ለመደመር ነው ያለው። ለመደመር አንድ ቁጥር ነው፣ አትቸገሩ። ቤቴም መጣችሁ ኮሜንት ካስቀመጣችሁ እኔ ደምራለሁ፣ ምንም ጣጣ የለም። እኔ ደምሮኝ ሳትሉኝ ምን የምደምራችሁ። ስለዚህ አሁንም ቦል አንዳንድ መረጃዎችን አንዳንድ ምክሮችን ይዤ ከችላለሁኝ። ስለነበረን ቆይታ በጣም ነው የምናመሰግናችሁ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።